በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ ገብረ መንፈስ ቅዱስ ክፍል 5 ምዕራፍ 19። የከበርክ አባታችን ሆይ ወደ ገድልህ ዜና እንመለስ። አንድ ቀንም አቡነ ገብረ መንፈስ ቅዱስ ወደሚወደው መነኩሴ መጣ። መልካም ነገርንም አናገረው። ድምፁን በሰማ ጊዜ እሱን አነጋገረው። አባታችን ሆይ ለአማኝ ከሁሉ የሚሻለው ምንድነው? አለው። አባታችንም የሙሽራውን መምጣት ተማምነህ የልብህንና የሥጋህን ንጽሕና ገንዘብ አድርግ። በሥራው ሁሉ ንጽሕናን ገንዘብ ያደረገ ሁልጊዜ የእግዚአብሔር ማረፊያ ይሆናል፣ መንፈስ ቅዱስም ከእሱ አይለይም በማለት ለዚያ ሰው ነገሩን ገለጠለት። አባታችን ከሄደ በኋላ ደዌ ሥጋ የያዘው አንድ በሽተኛ በጸሎቱ ይፈውሰው ዘንድ ወደዚያ መነኩሴ መጣ። አባቴ እሺ በለኝ፣ እጅግ ታምሜአለሁና ዝናህን ሰምቼ ወደ አንተ መጣሁ። እንዲምረኝ ከደዌም እንዲፈውሰኝ እግዚአብሔርን ለምንልኝ፣ ሥጋዬ ቆስሏል፣ ልቤም ደክሟልና አለው። ያን ሰው የመጣው የ2 ቀን ጎዳና ከሚሆን ከሩቅ አገር ነበር። በነገረውም ጊዜ ያ መነኩሴ ስለ እሱ አዘነ። ድካሙም ብዙ ስለሆነ ከዚያ ሩቅ አገርም እርሱ ወዳለበት አምኖ ስለመጣ ከእኔ ፈውስ ፈልጎ የመጣ ይህን እንግዳ ምን አደርገዋለሁ አለ። እኔ ኃጢአተኛ ሰው ነኝና በዚህ ሥራ ላይም ችሎታ የለኝምና ወንጌላዊ ፈቃዱን የሚፈጽምለት ያንን ይሰማዋል እንጂ ኃጥአንንስ አይሰማቸው ብሏልና። ያ መነኩሴ ይህን ተናግሮ የጻድቅ ሰው ጸሎት ግዳጅ ትፈጽማለች አለና አባታችን ገብረ መንፈስ ቅዱስ በነበረበት ላይ በሽተኛውን ባስተኛሁት ጊዜ እርሱ እግዚአብሔር በብፁዓዊ አገልጋዩ ጸሎት ይፈውሰዋል፣ ከደዌውም ይድናል ብሎ አሰበ። በልቡናው የሚያስበውን ከጨረሰ በኋላ ወደዚያ በሽተኛ ሄደ። መሄድ የሚችል አይደለም፣ የሽባነት በሽታ ይዞታልና። አባታችን ተቀምጦ ወደ ነበረበት ቦታ ተሸክሞ ወሰደውና በሽተኛውን ከዚያ ተኛ አለው። እንደነገረውም ተኛ። ካደረበት ደዌ የተነሳም ተንፈራገጠ። ያም ቄስ እግዚአብሔር በአባታችን በአቡነ ገብረ መንፈስ ቅዱስ ጸሎት ይፈውሳል፣ በዚህ ምድር ላይ ብፁዕ ቅዱስ ተቀምጦ ነበርና። ቄሱ እንዲህ ብሎ ሲናገር በሽተኛው ዳነ፣ ፍጹም ድህነትንና ጤናን አገኘ። ወዲያውኑ ድኖ ተነስቶ ቆመ። መላ አካሉም ምንም እንዳለካው ሆነ። ገዳማዊው ቄስ እግዚአብሔር ስለ አቡነ ገብረ መንፈስ ቅዱስ ያደረገውን ተአምራት ባየ ጊዜ ደስ አለው። ቄሱም የዳነውን ሰው እንዲህ አለው፣ በአባታችን በአቡነ ገብረ መንፈስ ቅዱስ ጸሎት ማረህ አለው። ያም ሰው ደስ ብሎት ወደ ቤቱ ተመለሰ። ያንን ሰው ያዩት ሁሉ ማን አዳነ ባሉት ጊዜ እሱም ያዳነኝ ይህ ቄስ ነው ይላቸው ነበር። ያም ሰው ወደ ንግድ፣ ወደ እርሻና ልቡ ወደ ወደደው ሁሉ ሲሄድ ኖረ። ደህንነትን አግኝቶ ባለሟልነትን ተቀዳጅቶ ያየ ሁሉ እስኪያደንቅ ድረስ ምን የበሽታ ቅሬታ አልነበረበትምና። ይህ ሁሉ የሆነው በአቡነ ገብረ መንፈስ ቅዱስ ጸሎት ነው። የእግዚአብሔር ጌትነት በላዩ ይገለጽ ዘንድ እግዚአብሔር መርጦታልና። በእውነትም እጹብ ድንቅ የሆነውን ሥራ በእሱ ላይ ገለጠ። በእውነትም አቡነ ገብረ መንፈስ ቅዱስ ባረፈበት ቦታ እግዚአብሔር በአንዲት ሰዓት ያደረገውን ሥራ አየን። ሊንቀሳቀስ የማይችለው ድውይ ድኗልና። ያን ጊዜም ድኖ ሮጠ፣ በፍጥነትም ይቀዳደም ነበር። አነጋገሩ እንደ ዕጣን የሚጣፍጥ እውነተኛ መምህር ነው። ለኢትዮጵያም የመብራት መቅረዝ የሆናት እርሱ ነው። ዳግመኛም የጽድቅ ፀሐይ የብርሃን ኮከብ እንዲሁ የዚህ ብፁዓዊ አባታችን ድንቅ ሥራውን በጥቂቱ እንናገር። ሥራውን ጠንቅቀን ልንናገር አንችልም። ነገር ግን ከሚያስደንቅ እጹብ ድንቅ ከሆነ ከዜና ክብሩ ጥቂት እንናገር፣ ሰማዕያን ተስፋ ያገኙ ዘንድ ለሚሰማው ታላቅ ጥቅም የሚሰጥ የጠራ የተመረጠ እውነት ነውና።